በአዲስ ሳምንት ማንዴ ተገናኝተናል ማለት ነው። ይሄንን ሴታፕ ላሳያችሁ ቴሌግራሙ ላይ ምን እንደሚመስል ቹት ነው GBP USD ኦኬ። ሶ ይሄው ነው ኤክስፔክቴሽን የመጀመሪያ ይሄ ሌቭል የምታዩት ሌቭል ብሬክ ከተደረገ ወደ ላይ ቡሊሽ ስትራክቸር ነው ማለት ነው። ምክንያቱም ኦልሬዲ እቺን አኪሙሌሽን ብሬክ ስላደረጋት አዘርዋይዝ ደግሞ እቺን ሌቭል ብሬክ አድርጎ ወደ ታች ይሄዳል የሚል ኤክስፔክቴሽን ነበረ። እንደምታዩት 4 አወር ባረግላችሁ ኤግዛክትሊ ሌቭሏ እሷ ናት። ዴር ዩ ጎ አይደል? ይሄ ነው ሌቭሉ። ሶ ይሄን ሌቭል ኦልሬዲ ሪስፔክት ያደርገዋል አያደርገውም እርግጠኛ መሆን አለባችሁ። ግን ዘለን አንገባም ምክንያታዊ መሆን ስላለብን። ስለዚህ ምክንያታችን አንደኛ ዶጂ ፎርሜሽን ነው። ዶጂ ምንድነው? ሞሜንተሙ ሽፍት ያደርጋል የሚል አይዲያ ይሰጠናል ማለት ነው። ሶ ኢትስ ጉድ ኦኬ ጥሩ እንላለን እዚህ ጋር ማለት ነው። ከዛ ሎወር ታይም ፍሬም ላይ ኢንትሪያችንን ኤክስኪዩት እናደርጋለን ማለት ነው። አዝ ዩ ካን ሲ አሁን እንዲህ ሄዶ ማለት ነው ኦልሞስት 1 to 1.1 ምናምን ሄዷል። ሲመለስ ብዙዎቻችን አሁን ምንድነው እዚህ ጋር ነው ፊር የሚያጠቃን ራይት ሳይኮሎጂካል ኢፌክት የሚመጣው እዚህ ጋር ነው። አንደኛ አሁን መረዳት ያለብን ምንድነው ፕራይስ እዚህ ጋር ምንን ወስዶ ነው የተመለሰው ነው። እዚህ ጋር ሲመለስ ምንም የወሰደው ነገር ከሌለ እዚህ ጋር መውጣት is pointless። ለምን እንወጣለን? ምንም ምክንያት የለንም ማለት ነው አይደል? we have to have a reason ምክንያት ሊኖረን ይገባል ስንወጣ ከትሬድ ወይም ብሬክ ኢቭን ስናደርግ ምናምን እንዲህ አይነት ነገሮች ስናደርግ ምክንያት ሊኖረን ይገባል። ሶ እዚህ ጋር ምንም በጣም ፒውር የሆነ ፕራይስ አክሽን ነበር። ሁሌም ኤክስቴንሽን ሲኖር ፑልባክ ይኖራል። ፑልባኩን ደግሞ ማክበር አለብን ራይት we have to wait መጠበቅ አለብን ግዴታ ነው። ስለዚህ ፑልባክ ሲያደርግ እንደምታዩት ኔጌቲቭ አካባቢ ያስገብቶኝ ነበር እዚህ ድረስ ማለት ነው። then boom it's pulling back። አሁን በደንብ እዚህ አካባቢ ስትራክቸር ክሎዝ ካረገ አሁን ብሬክ ኢቭን ባረግ ቫሊድ ነው ኦኬ። ምክንያቱም ኦልሬዲ ፑልባክ አፕን አረገ 10 የሚመላለስ ከሆነ ዛሬ ባንክ ሆሊዴይ ነው ባይ ዘ ዌይ ዩሮ ዩኤስዲ እና አይ ቲንክ ያ ዩሮ ዩኤስዲ ሶ ሁለቱም ፔር ባንክ ሆሊዴይ ስለሆነ አኪሙሌት እያደረገ ብዙ ሊያዝግ ስለሚችል we're going to do maybe break even አሁን so depending price action እንደሚመስል አይተን ማለት ነው። ስለዚህ ይሄኛው ፔር አሁን almost 1 to ስንት ነው የገባው ማለት ነው። ኦኬ 1% ነው ሪስክ የምናደርገው ተብሏል። 1 to 1 አይነት ነገር ሊደርስ ሶ ተነጋግረን ነበረ 1% ሪስክ እናደርጋለን ተብሏል። as you can see 1% ሪስክ አድርጌ ገባሁኝ 40 ደርሰናል ማለት ነው። ይሄውና አካውንት ሳይዙ ኦኬ ሶ ልክ እቺ ትሬድ 1 to 2 ሂት ከተደረገች 2%ን ሪስክ አድርገን ያው ለመጨረስ የምንሞክረው ማለት ነው የመጀመሪያውን ስቴጅ ኦፍ ዘ ቻሌንጅ ማለት ነው። ሶ ታርጌት የምናደርጋቸውን ሌቭሎች ትንሽ ዲስከስ ብናደርግ ሃየር ታይም ፍሬም ኪ ሌቭል እዚህ ጋር አለን and then 4 hour liquidity point ደግሞ እዚህ አካባቢ there you go እዚህ አካባቢ ያለ ማለት ነው። ሶ እነሱን በደንብ ክሎዝሊ እናያቸዋለን ማለት ነው። ሆፕፉሊ ክሎዠሩ በደንብ ፑሽ አድርጎ ይዘጋልናል and yeah so ዴቨሎፕመንቱን እያየን ደግሞ ዲስከስ እናደርገዋለን እናወራለን ማለት ነው። alright guys GBP USD በምታዩት መልኩ እንግዲህ ዴቨሎፕ አድርጎ ስቶፕ ሎስ ነክቷል ማለት ነው። ሶ አሁን ምንድነው እየጠበቅን ያለ ነው ማለት ነው። other pairs ሁለት ፔር ገብቻለሁ ማለት ነው። እነሱ ነው ትንሽ ዲስከስ የምናደርገው አሁን። alright let's do በጣም ፈጣን ስለነበረኝ ለማሳየትም ጊዜ አልነበረኝም። ሶ as always እንደምታዩት ጂን ሪአክሽን ኤግዛክት ዞኗ ፖስት ያረኳት ማለት ነው። ሳምንታዊ ፕሮሚስ እንደተደራረግ ነው። ስለዚህ ሪአክት አረገ ተመልሶ። ሪአክሽኑን ግን በቦዲ ስላልነበር ትንሽ ለማመን እንድንችል I needed a break structure ወይም ደግሞ accumulation break a push ማለት ነው። ከዛ አሁን እሱን እየጠበቅኩ ነበር ማለት ነው። እዚህ አካባቢ ሎወር ታይም ፍሬም ላይ ከፑል ባኩ ላይ ኢንትሪ ኤክስኪዩት አደረግን እዚህ አካባቢ እቺ ስትራክቸር እቺ አሁን accumulation ኤሪያ ናት አይደለ የተሰመረባት መስመር። ሶ ያ ሌቭል ሲታለፍ a full break of that level ወይም ደግሞ እርግጠኛ ሆነን to the upside እንደሚሄድ ማረጋገጥ እንችላለን ማለት ነው። ልክ ያ ብሬክ ሲያደርግ I is very certain ማለት ነው። there you go so final take profit ድረስ ነካን። GBP USD by the way በደንብ ዲስከስ አደረግ ነው ብዙ ያላወራሁት ለዛ ነው። ሶ ይሄንን በቦዲ ያለፈው ተመልሶ መጣ ተመልሶ ሄደ ሲሄድ the problem was pull back ሲያደርግ I was እቺኛው ሊኩዊዲቲ ግራብ ናት ቴክኒካሊ ይሄንን ሌቭል ሊኩዊዲቲ ነው ግራብ ያደረገው። 4 hour ላይ ብትሄዱ ግን ገና ነበረ right we went up structure ፎርማል አረግንም። ሶ ብሬክ ኢቭን ማድረግ ሬዲ ነው ወይ ይሄ ፔር። ኦልሶ ደግሞ ሪአክሽነሪ ሌቭሎች ወደዚህ ሂጂ ሳይ ሶ ወደዚህ ሄደን ስናይ አልነበሩም ሪአክሽነሪ ሌቭሎች ማለት ነው። ሶ ምንም አይቶ
ሪቨርስ የማድረግ ፖሲቢሊቲው ሎ ነው ብዬ ነበር ማለት ነው። እቺ ሊኩዲቲ ግን በቂ ሆነችው። እዚህ ጋር እንደምታዩት እቺ ዶጂ ሀፕን ያደረገችው እቺን ወስዳ ነው፣ ሊኩዲቲዋን ግራብ አድርጋ ነው። ሶ በቂው ነበር ማለት ነው። አይ ዋዝንት ኤክስፔክቲንግ ዳት። ዳምፕ አረገ ማለት ነው። ከዛ ተመልሶ ኦልሬዲ ግን አስወጥቶ ነበር። ሶ አዝ ዩ ካን ሲ እንግዲህ ብሬክ ኢቭን ማድረግ ጊዜም አልነበረንም፣ ምክንያቱም ቻርቱ ላይ የሚታይ ነገር ስላልነበረን አይ ሃድ ኖ ሪአክሽንስ ማለት ነው። እቺን ሌቭል ቢነካት ኖሮ ሜቢ ፉል ቲቪ ባይሆኑ እንኳ ለማድረግ እንችል ነበር ማለት ነው። አይ ሶ ቀጣይ ምናደረግም ማለት ነው። ዲስ ኢዝ ኢት። እቺ ደብል ቦተም ትታያችኋለች። ደብል ቦተም ሪአክሽነሪ ሌቭላችን ሁሌ ኔክ ላይን ነው። ኔክ ላይን ብሬክ ኢዝ ኦልዌይስ አ ኮንፈርሜሽን ሌቭል ማለት ነው። ሶ ዳን ኔክ ላይን ዋዝ ኢነፍ ሪአክት መደረጉ። ከዛ በኋላ ኢንትሪ ቅድም የነገርኳቸው አፕን አረገና ይሄ ሊኩዲቲ ግራብ ኦብቪየስሊ እንደቀድሙ ዊካውት ማድረግ አንፈልግም መደረግ። ስለዚህ ብሬክ ኢቨን አድርጌ ነበር የምጠብቀው፣ ግን ላክሊ ፋይናል ቴክ ፕሮፊት ነካ ማለት ነው። ፐርፌክት። ሶ አሁን ሜቢ ይሄ ሌቭል ሪስፔክት ከተደረገ እንደምትሄድ በጣም አሪፍ ሌቭል ስለሆነ ብሬክ ድጋሚ ሪቴስት አድርጎ ሴም ቲንግ እዚህ ጋር እንጠብቃለን ማለት ነው። ግን በደንብ ስትራክቸር እንፈልጋለን። ቱ ዲ አፕሳይድ ሄዶ ሜቢ የፑል ባክ እንደን ስትራክቸር እና ይሄ አሁን ኢንትሪ ይሆናል። ኦራይት ሶ አሁን የገባ ነው ኢንትሪ ደግሞ እቺ ናት። ሶ ዴር ዩ ጎ። ሎወር ታይም ፍሬማችን ይሄን ይመስላል ማለት ነው። ይሄንን ስትራክቸራል ብሬክ ኮንፈርም ስናደርግ እቺ ሌቭል ትተናት መሄዳችን እርግጠኛ መሆን ነበረብኝ ማለት ነው። እቺ ዞን ኦራይት ሶ ይሄን ዞን ትተን ሄድን። ልክ አልፈነው ስንሄድ ከላይ የምታዩት ኢንገልፊንግ ሀፕን አደረግ አይደለ? ፑልባክ ሁሉ ይኖራል ተባብለናል። አንድ ሌቭል ካለፈ በኋላ ስትራክቸር አፍተር አን ኤክስትሪም ሪአክሽን ዴር ኢዝ ኦልዌይስ ፑልባክ ወይም ደግሞ ስሎ ዳውን የሚያደርገው ፕራይስ አክሽን ይኖራል። ስለዚህ ያንን ጠብቀን፣ ምክንያቱም ስቶፕ አውት መደረግ አንፈልግም። ዳይሬክሽኑን ልክ ሆነን አቅጣጫውን ልክ ሆነን ግን ስቶፕ አውት መደረግ ያ the worst thing that can happen እሱ ነው። ስለዚህ ሁሌ ፑልባኩን ማመን። ከፑልባኩ በኋላ እንደምታዩት ስትራክቸር ብሬክ አረገ። ይሄ ሃየር ታይም ፍሬም ብሬክ ኢቨን ኤሪያችን ነው ማለት ነው። ሃየር ታይም ፍሬም ሌቭል ብሬክ ኢቨን ማድረግ ቫሊድ ስለሚሆን ከዛ ፋይናል ቴክ ፕሮፊት እዚህ ድረስ የሚሄድ ፖሲቢሊቲ ያለው ስቶፕ ሎሳችን ራሱ 20 ፒፕስ ነው። ሶ 40 ይሄዳል ዲስ ዊክ ብዬ አስባለሁኝ። ግን ዜና ካሳይ ማየት ካለብን ጋይስ so let's do forex calendar. so Wednesday Thursday እዚህ ጋር አለን ማለት ነው። what day is it? ዛሬ 12 ነው። ዌንስዴይ ምንም ዜና የለን። እዚህ ጋር ግን ዜና ብዙ አለን። ከዛ ድጋሚ ፍራይዴይም አክቹሊ ቴንታቲቭ ዜና ነበር። አይ ጌስ ሙቭ ተደርጎ ነው እንጂ ቴንታቲቭ ነበረን ማለት ነው። 13 እንደን 14 ላይ ሃይ ኢምፓክት ኒውስ ብቻ ማርክ ስላደረኩ እንጂ ጋይስ ኦብቪየስሊ ሰሞት ዜና አለ። ሶ ዜና እነዚህ ያሉን ማለት ነው። እንደን ቴንታቲቭ ዜና ይኖረናል ማለት ነው። ወደዚህ ሄደን ብንመለከተው አይ ቲንክ እንውጣና ከዚህ ማይ ፎሬክስ ቦክስ ላይ እንመልከተው። ሶ ዜና መኖሩ አይቀርም ጋይስ። ሶ ዊ ሃቭ ቱ ቢ ቬሪ ቬሪ ኬርፉል ማለት ነው። ይሄንን ይሄ ዩሮ ጂቢፒ ብሬክ ኢቨናችንን ምክንያታዊ ማድረግ አለብን and all those things ማለት ነው። ሶ ሎ እንደምታዩት ሚዲየም ሎ ድረ እንዳለ ሚዲየም ሎ ከዛ ሃይ እዚህ አካባቢ የጂቢፒ ያለን ማለት ነው። ኦኬ ሶ አም ሉኪንግ አፕ ፎር ዲስ once again ቺም ሃይ ኢምፓክት ሶ ሃይ ኢምፓክት ሲሆን ስቶፕ ሎሳችን ሰፋ ቢልም ዊካውት አትሊስት የመደረግ ፖሲቢሊቲ ስላለን ኢደር ብሬክ ኢቨን ማድረግ ወይም ደግሞ መውጣት ያለብንን ሌቭሎች ፕሪሳይስ ለመሆን ይጠቅመናል ማለት ነው እንጂ ዜና ስላለ ግዴታ መውጣት አለብን ምናምን ማለት አይደለም ማለት ነው። ሶ ኦቨርኦል ኤክስፔክቴሽን ነው ማለት ነው። ኒውዝን እያየው ሪአክት አረጋለሁ ማለት ነው። በምን ያህል መልኩ ኦብቪየስሊ ልክ ኤግዛክት ታይሙ ላይ ፕሮፈርም እንደመሆኑ አይቻልም። አሪት ልክ ሙቭ ሲያደርግ መግባት መውጣት ምናምን አትችሉም። ስለዚህ ቀድመን ማሰብ አለብን ወይም ደግሞ አፍተርወርድስ ዲሳይድ ማድረግ አለብን ማለት ነው። በዛ መልኩ ሪአክሽን እንጠብቀዋለን። ኦቨርኦል ግን ሆልድ ማድረግ ነው የምፈልገው ኦብቪየስሊ። ሶ ኪ ሌቭሉ እና ኒውዙ ናቸው ሪአክሽነሪ ሌቭሎች። እነሱን እየጠበኩኝ የሚሆነውን አብረን እናያለን ማለት ነው። አይ ዲድ ሳምቲንግ ይገርማቸዋል። ቴክኒክሊ ሁለተኛ ሳምንት ላይ ነው ባይ ዘ ዌይ ኦልሞስት ዛሬ ሐሙስ ነው። ሶ ራይት ሶ ማክሰኞ ነገር ጀመርን the second week ማለት ነው። ሶ I want to discuss some emotional concepts እዚህ ላይ ማለት ነው። honestly ረዘመብኝ ቪዲዮ I felt like it's a bit much እና ቶሎ በቃ ይሄንን ኤክስኪዩት ማድረግ አለብኝ ብዬ out of my rules ሲሆኑ ሁለት ትሬዶችን ወሰድኩ። both of them
they were stopped up ማለት ነው። this is why you always gotta respect your rules ማለት ነው። ህጋችንን ማክበር ያለብን ለዚህ ነው። so እቺን ትንሽ ዲስከስ እናድርጋት። ምን ብዬ ነበረ? after the break ሪቴስቱን እጠብቀዋለሁ ብዬ ነበረ። so እሱ ላይ ራፍሊ ዝም ብዬ ድጋሚ ገባኝ ማለት ነው። ሆነስትሊ እዚሽ ጋር ገብቼ ማይ አክቹዋል ፕላን ይሄኛው ሊኩዲቲ ፖይንትን ታርጌት አድርጌ 1% ይዤ መውጣት ነበር እንጂ አክቹዋሊ ቱ ዲ አፕሳይድ ይሄዳል ብዬ አልጠበቅኩም። ምክንያቱም ገና ፑል ባክ አፕን ስላላረገ ማለት ነው። ፕላስ ደግሞ ይሄ ኢንገልፊንግ ፊል መደረግ አለበት ብዬ ስላሰብኩኝ ሪጀክት አድርጎ እዚህ አካባቢ መጥቶ ተመልሶ ነው የሚሄደው። ስለዚህ ልክ እዚያው አካባቢ አፕ ሄዶ ሊኩዲቲን ግራብ አድርጎ እንደን ዊል ካም ዳውን ብዬ ነበረ። አይ ዋዝ ቬሪ ሮንግ ማለት ነው። እንደን ዋንስ አገን ቡም ቺን ደግሞ ተመልከቷት። ኤንዚዲ ዩኤስዲ ደግሞ ምንድን ነው ሚስቴኩ ካላችሁ ዲስከስ እንዳረግ ነው ኢንቨርትድ ሄድ ኤንድ ሾልደራችን ሀፕን አረገች። ሶ ዴር ዋዝ አ ብሬክ አረገ እንደን ሪቴስት አረገ። ሪቴስት አሁን የሚታመነው ምንድነው ቮሊዩም እንፈልጋለን። ሁለተኛ ደግሞ ኪ ሌቭል መታለፍ አለበት። ይሄ ኪ ሌቭል በቦዲ ሳይሆን በዊክ ነው ታግ አርጎት የተመለሰው። ሶ ዳት ሜክስ ኢት ዊክ ትሬድ ይሆናል ማለት ነው። ዊክ ዞን ኦኬ ቱ ባይ ኦፍ ይሆናል ማለት ነው። once again so lower time frame ላይ ደግሞ ስታዩት you can see ስትሮንግ የሆነ ፑሽ ቱ ዲ አፕሳይድ የለም። ትንንሽ ካንድሎች ናቸው። ዩ ሲ አይደለ? እንዲህ መጣና ከተመለሰ በኋላ ያሉት ቡሊሽ ካንድሎች በሙሉ they're very weak አይደለ? ትንንሽ ካንድል ማለት ነው ዊክ ማለት so they're very weak candles ግን ኦቨርኦል እሱን ያልፋል ብዬ once again ለመገላገል ቻሌንጁን I got it ማለት ነው። that was once again another mistake so አንደግሞም እንግዲህ ከዚህ በኋላ we will obey our rules እናከብራለን ህግ we will recover technically አሁን 2% 1% or 2% 1% ዳውን ነኝ ማለት ነው። እንዲህ ካውንት አንድ ደግሞ ትሬድ once again እዚህ ጋር በጣም ዲፕ ድሮ ዳውን ውስጥ ነው ያለሁት። this one is good ይሄኛው አንወጣውም obviously we can see ይሄ structural break already ሰጥቶ ነበር ዲስከስ አድርገናል። so the concerning ይሄኛው ትሬድ ደግሞ problematic ትንሽ የሆነው ለምንድን ነው? ይሄንን ካንድል ስታዩት there is a very strong ቤሪሽ ሞሜንተም እዚህ ላይ የገባ አይደለ? ቡሊሽ ነበርን ሴለሮች በፓወር እንደገቡ የሚያስታውቀን ካንድል ምንድን ነው ማለት ነው? ሹቲንግ ስታር ነው ማለት ነው። ኢቭን the body closure is very very small ሆኖ ከታች ነው። so that tells you ምንድን ነው እየነገረን ያለው ማለት ነው? the momentum shift እያደረገ ነው ማለት ነው from buyers to sellers so still ግን I have to hold ማለት ነው ስትራቴጂውን ለመከተል ይሄን ካንድል ባየውም አልወጣሁትም ማለት ነው። so we'll see what happens on this one ይሄንን የምናየው ይሆናል። those two ግን I have the wick down ማለት ነው ፕሮግረሲን ይዞት ወረደ sadly but next time እንግዲህ ኦቤ እያደረግን ህጋችንን ሪከቨር እናደርግና we will pass ማለት ነው። so far እዚህ ላይ ያለ ነው ማለት ነው ዩሮ ጂቢፒ ላይ ኦቨርኦል ትሬዶቻችን ይሄ ናቸው። so I think ሶስተኛ ሳምንታችን ነው ይሄ። ሶስተኛ ሳምንቱን ቤሲክሊ ብሬክ ኢቭን ሆነን ነበረ ሁለቱን የጨረስነው አፕ ኤንድ ዳውን እያደረገ ሪስክ ማኔጅመንት ፕላናችንን ዲስከስ አድርገን ነበር። ሶ ሁለት ትሬድ ገብቻለሁ ማለት ነው። ሶ ሁለቱ በምን ፕሮግረስ ላይ እንዳሉ እናያቸዋለን ማለት ነው። ጂቢፒ ካድ ይሄን ይመስላል ማለት ነው። ፈርስት ኤክስፔክቴሽን እንደምታዩት እዚህ ጋር ነበር ሪአክሽነሪ ሌቭል ማለት ነው። ይሄንን ብሬክ አድርጎ አይ ውድ ጎ ፎር አ ባይ ኢኒሻል ሌቭላችን ይሄ ይሆንና and then ፋይናል ሌቭል እቺ ናት ማለት ነው። አይ ቲንክ ኢትስ አ 4 hour ሌቭል ሶ እሱ ነበር ማለት ነው ለመውሰድ ያቀርኩትኝ። ሶ ዳትስ ኢት ለዚህ ፔር ኦልሬዲ ብሬክ አድርጓል። ካንድልስቲክ ፎርሜሽኑ በጣም ክሊን ነበር። ቡሊሽ ስትራክቸር ነው ያለ እንደምታዩት ይሄ በሙሉ ኢትስ ቬሪ ቬሪ ክሊን ቡሊሽ ስትራክቸር ማለት ነው እቺን ሌቭል ስለወሰዳት ማለት ነው። ሶ ዳት ዋዝ ኢት ፑል ባክ እያደረገ ነው። ኢት ዳዝንት ማተር ሆነስትሊ ያው የገባ ነው አመንበት ስለሆነ እስፔሻሊ እዚህ ጋር አሁን ይሄንን ሌቭል ሪጀክት ካረገና if it breaks this level ማለት ነው በጣም ስትሮንግ ትሬድ ነው የሚሆነው። እዚህ ጋር ይሄን ብሬክ ካረገው it's going to be በጣም ስትሮንግ የሆነ ሌቭል ነው የሚሆነው but we will see። ሁለተኛው ፔራችን ደግሞ ይሄን ይመስላል ማለት ነው። ካድ JPY ነው። okay this is how we're looking almost በቪዲዮ እስከ ሎወር ታይም ፍሬም ድረስ ቲክቶክ ላይ ፖስት አድርጌያለሁኝ። እንደተለመደ ደግሞ ቴሌግራም ሴታፓችን ይሄ ነበር ማለት ነው። ሃየር ታይም ፍሬም ሌቭል እዚህ ጋር ይታያቸዋል። this is a key level ኪ ሌቭሉ ብሬክ ተደረገ to the upside ፑል ባክ ጠበቀን። ምክንያቱም ሪስፔክት መደረጉን የምታውቁት ፑል ባኩ ሪስፔክት ሲደረግ ነው። ፑል ባክ አድርጎ ሲመለስ that's respect right there። ስለዚህ ተመለሰ ሄዶ እዚህ ጋር እንደምታዩት ስትራክቸራል ሽፍት አደረገ እዚህ አካባቢ ገባኝ ማለት ነው። now is pushing አይደል? አሁን ደግሞ መመልከት ያለብኝ ነገር ይሄን ሌቭል እንዴት ነው ሪአክት የሚያደርገው የሚለው ነው ማለት ነው። so still I'm not in break even ግን
ፕሮባብሊ ይሄን በሎስት የመጨረስ እቅድ የለኝም። ምንም ፑልባክ ቢያደርግ ይሄ ሁሉ ሪጀክሽን ካለው አንደኛ ምንድን ነው ይሄ ካንድስቲክ ማለት ነው። የካንድስቲክ ሹቲንግ ስታር ካንድስቲክ ምንድን ነው ኢንዲኬት የሚያደርገው? ዳውንዋርድ ሴሊንግ ሞሜንተም፣ የመሸጥ ሞሜንተም ወይም ደግሞ ወደ ታች የሚሄድ ሞሜንተም ነው። ስለዚህ ዋት ዱ ዊ ትራይ ቱ ዱ ማለት ነው። ሴሊንግ ሞሜንተም ሲመጣ አትሊስት ብሬክ ኢቭን አድርገው ወይም ደግሞ ፓርሻላችንን መውሰድ ነው ማለት ነው ኢንቴንሽናችን የሚሆነው። ግን ይሄንን ሌቨል ስትሮንግ ሆኖ ከዘጋው ቡሊሽ ሞሜንተሙ እንደምታዩት ቀጣይነት ይኖራል ማለት ነው። ስለዚህ ፑልባክ ያደርጋል ማለት ነው። ሶ something like this አድርጎ and then ደግሞ to the final level hopefully ይሄዳል ማለት ነው። if not 1 to 2.1 2.2 ላይ ክሎዝ እናደርገውና እንቀጥላለን ማለት ነው። ሶ ሁለቱ ትሬዶች እነዚህ ናቸው። ወደ ምን እንጠብቃለን እስቲ የሚሉትን ደግሞ እንመልከታቸው። this is it right here። የመጀመሪያው ፔር AUD JPY ይሄን ይመስላል። let me do this። ይሄው ነው። ሶ ይሄን ሌቭል ብሬክ እስኪያደርገው ነው እየጠበቅ ያለው AUD JPY ላይ። ይሄም ጥሩ ኤክስፔክቴሽን ያለው ፔር ነው። you can see a bullish momentum for our ላይ ሄጄ ባሳያችሁ ሊኩዲቲ ግራፍ አለኝ። ከሊኩዲቲ ግራፉ በኋላ ደግሞ once again ሪጀክት አደረገ። ከሊኩዲቲ በኋላ ያለውን ካንድል ተመልከቱት። ሊኩዲቲ ግራፍ ሪጀክሽን፣ በጣም ስትሮንግ የሆነ ሪጀክሽን። ስለዚህ it's a very good indicator of sellers ማለት ነው። ሶሪ ባየርስ ማለት ነው። ስለዚህ እቺን ሌቭል ብሬክ ካረገልን ፎር ሹር ባይ ሞሜንታሙ ስለሚጨምር ወይም ደግሞ እቺ ሌቭል ብሬክ ካረገ ስትራክቸራል ሽፍት ስለሆነ ስለዚህ ደብል ኮንፈርሜሽን ወይም ሁለት ኮንፈርሜሽን ስለሚሰጠን ባይ እናደርጋለን እዛ ስቴጅ ላይ ማለት ነው። ኢኒሻል ሌቭል ይሄ ይሆናል። ይሄ ሃየር ታይም ፍሬም ሌቭል ነው። እዛ ድረስ ይሄዳል አይሄድም፣ ኔክስት እንግዲህ ዲስከስ የምናደርግ ይሆናል ማለት ነው። ኦኬ ኤንዚዲ ዩኤስዲ we're trying to buy ገና ነን ኤንዚዲ ዩኤስዲ ላይ and ኤንዚዲ JPY አልገባሁትም። ሶ ኢንትሪ እዚህ አካባቢ ነበር መሆን የነበረበት። ሶ ፑልባክ ካረገ and then ፑልባኩ ግን ሊኩዲቲ ግራፍ ፑልባክ ከሆነ ሪጀክሽን ቱ ዘ ዳውንሳይድ ነው። ስለዚህ ባይ መግባት አንችልም። እቺ ሌቭል እንዴት ነው ሪያክት የሚያደርገው የሚለው ነገር ኢምፖርታንት ቶፒክ ነው። I'm gonna see what happens። እንግዲህ ብሬክ ካረገው እዚህ ድረስ አድርገን መግባት አሁን ልክ እንደ ስቶፕ ሎስ ኦልሞስት 36 ምናምን ነው። ሆነስትሊ ሰፊ ነው፣ ትንሽ ሰፊ ነው። ኦልሬዲ ደግሞ JPY ፔር ገብተናል። ስለዚህ ባይ ማለት ነው የገባ ነው። ሶ it's not really any need for that. if not same thing as AUD JPY መጠበቅ ነው በቃ። እቺ ሌቨል ሪአክት አድርጎ ሲመጣ ስቶፕ ሎሳችን እዚህ አካባቢ አድርገን something like this maybe ዝቅ አድርገን እንዲህ ምናምን እንገባለን ማለት ነው። so there you go. so something like this maybe happen ያደርጋል የምናየው ይሆናል ማለት ነው። so most of the pairs እንደተነጋገር ነው ፖስት ማድረጋቸው ነው ትሬድ ማድረጋው ስላልኩ ይሄ ኦልሬዲ ትቶን ሙቭ አድርገዋል። ኤግዛክትሊ ፕሬዲክት እንዳደረኩት ነው ሄደው ግን ትቶን ስለሄደ ኢንትሪ አልሰጠኝም። ስለዚህ ኢንትሪ ስላልሰጠኝ ኢንትሪ ኮንፈርሜሽን ቼክ ሊስቴን ካልመታ እኔ አልገባም። I didn't አለፍ ነው that's it። ሁለቱ ገና ናቸው። you can see ሌቭሉ ላይ አልደረሱም። so this is how we're looking ማለት ነው። most of the pairs ገና እየጠበቅኳቸው ነው። ይሄ እየቀረበ ነው። so ወደ ላይ እናምጣው። there you go. so ገና ነው obviously proper break አድርጎ በደንብ ሌቭሉን ሪስፔክት ማድረጉን ሳይ then ልግባ ወደሚለው ኮንቨርሴሽን እንገባለን ማለት ነው። ስለዚህ ሌቭሎቹ እነዚህን ይመስላሉ ማለት ነው። እቺ ሄድ ኤንድ ሾልደር ፎርሜሽን እየሰራች ነው እዚች ጋር። so አሪፍ ትሬድ ሊወጣው ይችላል ፎሎ ካረገ ማለት ነው። there you go right shoulder left shoulder ሄድ አለን። ኔክ ላይን ብሬክ ተደረገ። so ከዛ ኢንትሪ ኮንፈርሜሽኖቻችንን እንጠብቃለን ማለት ነው። so far እነዚህ ነው ያሉኝ። አፕዴት እንደራረጋለን ማለት ነው። በጣም አሪፍ ዊክ ነበር። one loss I think 2 losses ነው ማለት ነው ያጋጠሙ። በደንብ ብሪፍሊ ልንገራቸው። ኦልሞስት ሰርድ ዊካችን ወይም ሶስተኛው ሳምንት ዘግተናል ጨርሰናል። ኦኬ መሀል ላይ ገብቼ ለማውራት ቢዚ ዊክ ስለነበር አልቻልኩኝም። ሶ ምን ይመስላል ሳምንቱ የሚለውን እኔ በደንብ ዲስከስ አድርገናታል ቺን ትሬድ። ስለዚህ 10 ማውራት አያስፈልግም። GBP ካድ ማለት ነው it was a loss በቃ clearly we were wrong ማለት ነው። እዚህ ጋር የነበረውን ኮንፈርሜሽን ሜቢ እዚች ጋር ማለት ነው። so this was the confirmation. it was very strong. ይሄን liquidity point ግራብ መደረጉ ፑሽ ባክ ይኖራል ብዬ አስቤ ነበረ። maybe that's why maybe not ግን ምንም ስትራቴጂ 100% ዊን ሬት የለውም። it's okay boom alright ወደሚቀጥለው እንሂድ። there you go. so it was a crazy
ትሬድ ማለት ነው። ኦቨርኦል ይሄንን ስናየው ሰው ተፈጠረ መሰላችሁ እዚህ ጋር ፈርስት ትሬድ አይተነው ነበር ማለት ነው። ይሄኛው ነበር ፈርስት ሪአክሽን ሌቭል ወይ ብሬክ ስትራክቸርን ሊኩዲቲ ግራብ ነው የሚሆነው የሚለው ክሪቲካል ፖይንት ነበር ማለት ነው እዚህ ጋር ራይት። ስለዚህ ቶሎ ብዬ ብሬክ ኢቭን አረኩት፣ የኔ ስህተት ነበር ይሄ። ብሬክ ኢቭን ካረኩት በኋላ ደግሜ እዚህ አካባቢ ገብቻለኝ። ሶ somewhere around here ማለት ነው። and then stop out አድርጎኝ ሲሄድ እቺን ኪ ሌቨል ሪስፔክት ሲያረጋት ዋንስ አጌን ገባኝ ቡም 2% እናገኘው ማለት ነው። 1% ነው ሪስክ የምናደርገው ሉዝ ካረግን ተባብለናል ራይት። ዊ ሪጌን ከዛ ደግሞ አፕ እናደርገዋለን ማለት ነው። ሶ ቡም እቺኛዋን ሪአክሽን ሌቭል እንደምታዩት አገኘናት ቡም። ኦኬ ስለዚህ እዚህ ጋር ለመግባት አሁን ከዚህ እዚህ ከሄደ ኢማጂን ስቶፕ ሎሱ ምን ያህል እንደሚሆን እዚህ ጋር ገብቼ እዚህ አካባቢ ልናደርግ ማለት ነው። ሶ ኢትስ ቱ ማች አለ በጣም ሰፊ ይሆናል። ያን ሁሉ ሆልድ ማድረግ ከዛ አራሩም ያንስብናል። just doesn't make sense alright። ስለዚህ ምን አደረግን ማለት ነው ኪ የሆነች ፖይንት ጠበቅኩኝና ይሄ ኦነስትሊ ጥሩ ትሬድ የሚባል አይደለም። ሪትሬስመንት ላይ አይገባም ስፔሻሊ አስ ፕራይስ አክሽን ትሬደር። ስለዚህ ለምሳሌ ኤስኤምሲ እና ሲቲ ትሬድ የሚያደርግ ሰው ሶሪ ኤስኤምሲ እና ሲቲ ትሬድ የሚያደርግ ሰው ሪትሬስመንት ኢንትሪ ነው ወይም ደግሞ ፌር ቫልዩ ጋፕ ታፕ ሲደረግ ኢንተር ማድረግ ይችላል። ዲማንድ እና ሰፕላይ ዞን ታፕ ሲደረግ ኢንተር ማድረግ ይችላል። ፕራይስ አክሽን ከሆናችሁ ግን በጣም ሪኮሜንድ ማድረገው ሪትሬስመንት ሳይሆን ፑሽ ላይ ነው ኦኬ የሚገባው ማለት ነው። ሶ you can see a push retrace ሲያደርግ ለምንድን ነው የገባሁት ኦልሬዲ ይሄንን ሌቭል ወይም ደግሞ ሃየር ታይም ፍሬም ሌቭሉ ታልፏል። ሃየር ታይም ፍሬም ኮንፈርም ካረገ ሎወር ታይም ፍሬሙን ነው የምጠብቁት። ከዛ ደግሞ there you go ይሄ ደግሞ ሎወር ታይም ፍሬሙን ኮንፈርም አረገ ማለትም ሎወር ታይም ፍሬም ሌቭሉን ሪስፔክት ማድረጋቸው። ከዛ ልክ ሪስፔክት አድርጎት ከሄደ በኋላ ሪትሬስመንቱ ላይ ገባው ማለት ነው። 1 to 2 ዘጋን ማለት ነው። ስለዚህ ያን ይመስል ነበር። እንደን ኔክስት ትሬድ ምን ሀፕን አድርገ ማለት ነው ሁለቴ ይሄንን ፎሎ አድርገን ዘጋ ነው ማለት ነው። ኔክስት ደግሞ እዚህ ጋር የምታዩት ጂቢፒ ሲኤችኤፍ ደግሞ መጣ። ሶ ጂቢፒ ሲኤችኤፍ was pretty clean ማለት መጥፎ የምትሉ ትሬድ አልነበረም፣ ግን ኦቨርኦል ሎ ነበረና ዲፋይንድ የሆነ ሌቭል አልነበረንም። ሶ የአንድ ሌቭል ቫሊዲቲ የሚታወቀው ወይም ደግሞ ቫሊድ ነው ቫሊድ አይደለም የምትሉት መች ነው ማለት ነው የምን ያህል ጊዜ ታፕ ተደርገዋል፣ ምን ያህል ጊዜ ሪስፔክት ተደርገዋል። ከዛ ደግሞ ሞስት ክሪቲካል ፖይንት ሪሰንትሊ ምን ያህል ሪስፔክት አግኝተዋል። ይሄኛው ሌቭል ደግሞ ምንድን ነበር ችግሩ ማለት ነው እነፍ ሪስፔክት አልነበረው ማለትም ምክንያቱም ኦቨርኦል ሎ ነው ወይም ደግሞ ፕራይስ እዚህ አካባቢ የሄደው በጣም ቆይቷል። በቃ ይሄ ፕራይስ አክሽን ነው እታች የወረደው። ከዚህ በፊት ወደ ግራ ብሄድ ፕራይስ አክሽን አላገኝም። ስለዚህ ሬፈረንስ ፖይንት የለኝም ማለት ነው። ኦልራይት ሶ ኢትስ አ ቢት ሎው ማለት ነው። ቢሆንም ግን እንደምታዩት ሪአክሽነሪ ሌቭሉን ሪስፔክት ባያረገውም ኢንትሪ ሪስፔክት አልተደረገም እንጂ ዳይሬክሽን ወይም አቅጣጫ ልክ ነበር ማለት ነው። ሶ this was my entry enough structure አልነበረውም ሆነስትሊ ለኔ ስትራቴጂ ማለት ነው። but ዴይሊ ካንድሉ ፑልባኩን ጨርሷል ብዬ ስላሰብኩ ነበር የገባሁት። ሰከንድ ካንድሉ ላይ ያስወጣኝ once again it's fine ወጣን ማለት ነው። still I think 1% ምናምን ፕሮፊት ላይ ነበር ነው ያኔ። ከዛ ደግሞ ቡም ቺ ትሬድ ደግሞ መጣች። ኦኬ ሶ what is happening here እዚህ ጋር ማለት ነው break a structure higher time frame ላይ ሄጄ ትንሽ ብሬክ ዳውን ላድርግላችሁ። break a structure and then ምንድነው ይሄ supply and demand zone እዚህ ጋር ታፕ ተደርገዋል። and once again ደግሞ ኢንትሪ ታይፓችን ምንድነው ይሄ ራሊ ቤዝ ራሊ ይባላል። ምንድነው ቤሲክሊ ይሄ ደግሞ የአኪሙሌሽን ብሬክአውት ታይፕ ኦፍ ትሬድ ነው ማለት ነው። ማለት ነው አኪሙሌት እዚህ ጋር አረጋ ብሬክአውት ያረጋል የሚል አሰምሽን ይዛችሁ ትሬድ ማድረግ ማለት ነው። ስለዚህ there you go አኪሙሌሽኑን እዚህ ጋር ብሬክ አረጋት ተመልሶ ዶጂ ሰርቶ ሊኩዊዲቲውን ሲወስድ ቡም ታወዘ ማለት ነው። ሊኩዊዲቲ ወሰደ ከዛ ደግሞ ሊኩዊዲቲ ወሰደ ከዛ ደግሞ ስትራክቸሩን ብሬክ አረገ። ሶ that was entry ገባ ማለት ነው። በጣም drawdown zero drawdown look at this zero float ማለት ቡም ሄደ ማለት ነው። and then ይሄንን ሌቭል ልክ ታፕ ሲያደርገው አንድ ፖዚሽን ትሪገር አድርጌ ነበረ 1-1 ሲሆን ወጣኝ። ከዛ once again 2% አፕ ሆነ ማለት ነው። ልክ እዚች ጋር ከዛ ኦልሞስት አርብ ኒውዮርክ ሴሽን መጨረሻ ማለት ነው። ኦኬ ዛሬ ዘግቷል ማርኬቱ። ሌሊት ላይ 8 ሰዓት ላይ ነው ይሄን ቪዲዮ የምሰራው ላይክ አፍተር ሚድናይት ማለት ነው። ስለዚህ ይሄ ትሬድ ሀፕን ያደረገው ኒውዮርክ ሴሽን ማለት 12 ሰዓት አካባቢ ምናምን ማለት ነው። እቺን የገባሁት ኦልሞስት የአንድ ሰዓት ምናምን ትሬድ ናት። ሎወር ታይም ፍሬም ላይ ነበረች ማለት ነው ኢንትሪያ። ሶ this was በጣም ሪስኪ ትሬድ I must say። ሶ ምን ተፈጠረ እዚህ ጋር ማለት ነው እቺን ሊኩዊዲቲ ታፕ አረገ
and then higher time frame, there you go ይታያለች። ስትራክቸራል ብሬክ አሳየኝ እዚች ጋ ያለችውን መስመር ማለት ነው። and then a doji and then an evening star ኢቭኒንግ እና ሞርኒንግ ስታር ኢንትሪ ታይፖች ናቸው ማለት ነው። ፕራይስ አክሽን ላይ ግን ስቶፕ ሎስ የሚደረገው ቢሎ ደ ዊክ ነው፣ ኖት ቢሎ ደ ዞን። ከዞኑ ስር ሳይሆን መደረግ የነበረበት ከዚህ ስር ነው። ግን ለምን አላረኩት መሰላችሁ? የዚህ አኪሙሌሽን ሞሜንተም ማለቁን እችኛዋ ብሬክ ነገረች፣ ራይት ሂር ያለችው ብሬክ ነገረችኝ። ስለዚህ አኪሙሌሽን ወይም ደግሞ ፑል ባክ አልቋል ብዬ አሰብኩኝ ማለት ነው። ሁለተኛ ፖይንት ደግሞ ምንድነው ኦልሞስት ክሎዚንግ እየደረሰ ስለሆነ ያለችውን ታርጌት ሊኩዲቲ መጥቶ ይመለሳል እንጂ ሲመላለስ አይዘጋም ብዬ ነው ማለት ነው አስዩም ያደረኩትኝ። ስለዚህ እንደምታዩት ግን ኤግዛክትሊ ያልኳትን ሊኩዲቲ ፖይንት ወሰዳት፣ ተመልሶ መጣና ወጣ ማለት ነው። ሶ ዳት ዋዝ ኢት ማለት ነው። ኦቨርኦል ክሎዝ ሳደርገው አይ ቲንክ ኢት ዋዝ አባውት 3% አድርገን ዘጋን ማለት ነው ፎር ዲስ ዊክ። ሶ ጥሩ ሳምንት ነበረ፣ ፕሮፊታብል ዊክ። ኦኬ እስካሁን ድረስ እንደምታዩት ድሮዳውን ላይ እንኳን ስንሆን 1% ድሮዳውን እስካሁን የወጣ ነው፣ እንወጣዋለን። ከዛ ደግሞ ሪስክ ማኔጅመንታችሁ ያድናቸዋል ማለት ይሄ ነው። አይ ሉዝ ከዛ ቀጣይ ያሸንፋለሁ። ሁለቴ እንኳን ቢሸንፍ አንድ ሳሸንፍ ድሮዳውን ያስወጣኛል። ስለዚህ ኢትስ ኦል አባውት ሪስክ ማኔጅመንት ከዛ ፕላኑን መከተል ማለት ነው። ሶ አም ጀስት ጎና ፎሎ ማይ ፕላን። ሶ ይሄንን የማደርገው ለምንድን ነው መሰራችሁ ጋይስ? ኦብቪየስሊ የ5,000 አካውንት ገዝቼ እኔ 2% ሪስክ እያደረኩ ፌል ባረግ ድጋሚ ገዝቼ ላልፈው እችላለሁ። ግን $100,000 አካውንት ብገዛ እንዲህ ዝም ብዬ ፓስ ለማድረግ እያልኩኝ እየተጫወትኩ አላልፈውም። ስለዚህ ኦነስትሊ ኬር የምናደርገውን ብር ከፍለን ለማለፍ የምንሞክረውን አካውንት እንዴት ነው ትሪት ማድረግ ያለብን፣ እንዴት ነው ማለፍ ያለብን የሚለውን ለማሳየት ነው እንጂ 2% ሪስክ ባረግ እስካሁን ድረስ ፌል ያደረኩት አካውንት ይኖራል፣ አንዱን አልፈዋለሁ አምዳን ብዬ ኮንክሉድ አደረግ ነበር እናንተ ጋር ማለት ነው። ስለዚህ እናንተም ኦነስት የሆነ የሚደገም ሲስተም እንዴት እንደሆነ መማር አትችሉም ማለት ነው። ስለዚህ በጣም ክሪቲካል ፖይንት ነው ብዬ ነው። በደንብ ሪስክ ማኔጅመንትን ተጠቅሞ ማለፍ ይቻላል ፕሮፈርም የሚለውን ላሳያችሁ ፈልጌ ነው። ሶ ድሮዳውንም ቢኖር አንድ አካውንት መግዛት የሚችል ሰው እንኳን ቀስ ብሎ አካውንቱን ግሮ አድርጎ ፒያት አግኝተው ቀላል በሆኑ ኮንሰፕቶች ማለት ነው። እንደምታዩት በጣም ኮምፕሊኬትድ ነገር አይደለም ይሄ። ኢትስ ቬሪ ሲምፕል፣ ቀላል አይደለም ግን ሲምፕል ነው ከተረዳችሁት። ስለዚህ ይሄን ይመስላል ማለት ነው ቱዴይስ ኦቨርኦል ሪካፕ ማለት ነው። ከዛ ኔክስት ዊክ ላይ ደግሞ የሪስክ ማኔጅመንት ፕላን የሚሆነው ጋይስ 1% 3% አፕ ነን። አሁን ለሚ ላሳያችሁ። አይ ዶንት ኖ የሚታይ ከሆነ ሶ ይመስላል ራይት 150 ማለት ስለዚህ 1 to 2.5 አካባቢ ብናገኝ 2% ነው ሪስክ የምናደርገው ኤ ፕላስ ሴታፕ ካገኘን። ካልሆነ ግን ሰስፔሽስ ትሬድ ከሆነ ሜይ ቢ 1% ሪስክ አድርገን 1 to 3 ሂት ለማድረግ እንሞክራለን። ሆፕፉሊ ግን እኔ እቅዴ በጣም ጥሩ ትሬድ አግኝቼ 2%ን ሪስክ ባረግና ከዛ በአንዴ በቃ ፓስ አድርጌ ይሄንን ፌዝ ጨርሳለኝ። ኔክስት ቻፕተር ደግሞ በምን መልኩ እንደምንሄድ ደግሞ አብረን እናያለን ማለት ነው። ስለዚህ ይሄን ክሪቲካል ፖይንት ያዙልኝ ማለት ነው። I'll see you next time ማለት ነው። so for this trades ግን በዚህ መልኩ ኮንክሉድ እናደርጋቸዋለን ማለት ነው። ይሄን ሳምንት ሰግተናል። አዲስ ሳምንት with a positive account ነው ማለት ነው ያለ ነው። so የዚህ ሳምንት ፔሮች ትንሽ ዲስካስ አድርገናቸው and then ስንወስዳቸው ደግሞ more in detail ዲስካስ ማድረግ እንችላለን ማለት ነው። so ሙቭመንት የለውም honestly ዛሬ ለምሳሌ ቀኑ ሮብ ነው። ሮብ ሆኖ ግን እስካሁን ድረስ አንድም ትሬድ አልገባንም this week። ለምን there is no entry ማለት ነው። ስለዚህ እኔ የማሳያችሁ ፔሮች በሙሉ ያ ዴቨሎፕመንታል ስቴጅ ላይ ያሉ ናቸው። ማለትም ትንሽ የተሻለ ወደ ኢንትሪ መቅረብ ወይም ደግሞ ስትራክቸራሊ ጥሩ የሆኑትን ዲስከስ ማድረግ እንችላለን ማለት ነው። ስለዚህ the first thing is gonna be ዩሮ ኤዩዲ ነው ማለት ነው። ሶ ዩሮ ኤዩዲ በጣም ስሎ ነበር ማለት ነው። እዚህ ድረስ ሄዶ ነው የተመለሰው this week which is a good thing right። የሳምንቱ ሃይ ኦልሬዲ ክሬኤት ስለተደረገ እና አፕዋርዱ ሙቭ ወይም ደግሞ ወደ ላይ ሄዶ ሊኩዲቲ ግራብ አድርጎ የመመለስ ፖሲቢሊቲው ሌላ አይኖረውም ማለት ነው። ስለዚህ አይ ካን ትራስት ላምነው እችላለሁ ቱ ዘ ዳውን ሳይድ ይሄዳል ብዬ ማለት ነው። ስለዚህ አንዱ ኢንዲኬሽን ይሄ ነው። ሁለት ደግሞ ስትራክቸራል ሽፍት እዚህ ጋር ሳይቶኛል። ሶ ኦንሊ መጠበቅ ያለብኝ ነገር እዚህ አካባቢ ኢንትሪ እስኪሰጠኝ ነው ማለት ነው። ሶ እንደ 1 hour 4 hour ላይ ዋሳያችሁ you can see ይሄን ይመስላል። 4 hour ላይም በጣም አሪፍ ነው ሶፋር ያለው ስትራክቸር ማለት ነው። ሊኩዲቲ ግራብ አረገ። the only problem እዚህ ጋር ምንድነው still by the way
ከቶፕ ዳውን አናሊሲሱ ከትሬንዱ በጣም አጌንስት ነው ያለ ነው። ምንም ክሎስ ራሱ አይደለንም። ፎር አወሩን ባሳያችሁ ለምሳሌ እቺን ስትራክቸር ስታያት ከዚህ ጀምረን እዚህ ድረስ ስቲል ቡሊሽ ማለት ነው ራይት። ሶ ስቲል ቡሊሽ ሞሜንተም ላይ ሴል ልናደርግ ነው። ኢቭን ሎወር ታይም ፍሬም ብሬክ አላደረገም፣ ግን አትሊስት ይሄኛውን ሌቭል ሁለት ሌቭል ብሬክ ስላደረገን ሬላቲቭ ኢኩል ሎዎቹን በቦዲ ብሬክ ስላደረገልን ቫሊድ ኢንትሪ ነው ብለን አስዩም እያደረግን ነው ማለት ነው። ስለዚህ ይሄ ነው ለዚህ ትሬድ ሴትአፕ ትንሽ እያየን ያለነው ነገር። ኤዩዲሲኤችኤፍ እየቀረበች ነው። ዩን ሲ ታርጌት ሌቭላችን እዚህ አካባቢ ይሆናል። ይሄንን ግን በደንብ ትቶ ማለፍ አለበት። ኢንትሪ እስኪሰጠኝ ድረስ እየጠበቅኩት ስለሆነ እንጂ ዩን ሲ በጣም ብሬክ አድርጓል። ኦልሬዲ ዚች ጋር ሊኩዲቲ ታፕ አረገ ሄደ። ሶ ኢትስ ሉኪንግ ጉድ። ኢንትሪ ከሰጠኝ ግን ብቻ ነው የምንገባው ማለት ነው። ምክንያቱም ኢንትሪው ስቲል ኮንፈርሜሽን፣ ኢንትሪ ኮንፈርሜሽን ስቲል ኮንፈርሜሽን ነው፣ መጠበቅ አለብን ኢንትሪ ኮንፈርሜሽን። ኦልራይት ሶ ቀጣይ ፔር ኢዝ ገና ቢ አክቹዋሊ ዩኤስዲ ካድ ነው ቀጣይ ፔር። ዩኤስዲ ካድ ዊክሊ አናሊሲስ ላይ ፖስት ያደረኩት ቻናሉ ላይ ጋይስ ዋዝ ቡሊሽ፣ ግን እንደምታዩት ወደ ላይ መጥቶ ስቲል ስትራክቸራል ሽፍት ወደ ዳውንሳይድ አሳየን። እቺን ሌቭል ሲወስዳት ማለት ነው። ሶ እቺን ሌቭል ሲወስዳት አሁን መጠበቅ እንችላለን ማለት ነው። ሌትስ ጎ ሎወር ታይም ፍሬም 1 አወር ማለት ነው። ስለዚህ 1 አወሩ እንደምታዩት 1 አወር ብሬክ አረገ፣ ሪቴስት አረገ ቱ ዲ አፕሳይድ። ሪቴስት ካረገ በኋላ ደግሞ ወደ ታች የሚሄድ ፖሲቢሊቲ ኢዝ ቬሪ ስትሮንግ ማለት ነው። ግን ዋንስ አገን ኮንፈርሜሽን የሌለው ነገር ኢንትሪ መግባት አይቻልም። ስለዚህ ኮንፈርሜሽን እየጠበቅኩ ነው ማለት ነው። ኮንፈርሜሽን ላይ ብዙ ሰው የሚሳሳተው ምንድን ነው? ስፔሻሊ ፕራይስ አክሽን ላይ ካንድል ክሎዥር አለመጠበቅ። ሶ ፎር ሚ ወይ 30 ደቂቃ ወይ 1 አወር ነው ካልኩኝ አይ ሃቭ ቱ ዌት ማለት ነው፣ መጠበቅ አለብኝ። እየጠበቅኩኝ ነው። እዚህ ክሎዝ ሲያደርግ ጥሩ ኢንጋልፊንግ ወይም ደግሞ ስትራክቸራል ሽፍት ካላሳየኝ there is no point ማለት ነው። ራይት አም ዌስቲንግ ማይ ታይም። ስለዚህ አላርሜን አድርጌ እጠብቀዋለሁ ማለት ነው። ኦልራይት we can move to EuroCAD. EuroCAD ብዙ ሌቭሎች ብሬክ ለማድረግ እየሞከረ ነው ከረንትሊ። 1 አወር ላይ እነዚህ የምታያቸው ሊኩዲቲ ፖይንቶች ነበሩ። and then ከዛ ደግሞ ስቲል ታፕ አድርጎት ተመለሰ። ናው እዚህ ጋር መመለሱ ምንድን ነው? ይሄ ሪቨርሳል ፖይንት ይሁን ወይስ ደግሞ ኢትስ ጀስት ብሬክ ኤንድ ሪቴስት ማረጋገጥ ስለማንችል አይ ሃቭ ቱ ዌት ይሄንን ሌቭል አልፎት እስኪሄድ። ታረጋግጡ የምትችሉት ብሬኩን ሌቭሉን ብሬክ ሲያደርገው ስለሆነ ማለት ነው። ስለዚህ ዳትስ ዋት አም ኤክስፔክቲንግ። የምጠብቀው እሱን ነው እዚህኛው ላይ ማለት ነው። ጂቢፒ ካድ እንደምታዩት ካድ ያላቸው ፔሮች ዩኤስዲ የሚኖራቸው ፔሮች ሳም ሲሚላሪቲ ሲኖራቸው ጥሩ ነው። ይሄ ደግሞ it was technically lower time frame break structure to the downside አሳይቷል። ዋናው የመጀመሪያው አሳምፕሽን ቡሊሽ ነበረ፣ ግን እቺን ወስዷት ድጋሚ ደግሞ to the downside የሚሄድ ይመስላል። so on a bearish market ባይ ማድረግ ስለማንችል selling opportunity would be best ለዚህ ፔር። so እሱን ነው እየጠበቅኩ ያለሁት። NZD USD is gonna be ቀጣዩ ፔር ማለት ነው። ሶ ሴም ኮንሰፕት ሂር እችን ስትራክቸራል ሽፍት አሳይቶኛል። ሶ ኢንትሪ ፕላስ ሰም ስትራክቸር የሆነ ኮንፈርሜሽን ለማግኘት ስትራክቸር ሊኖር ይገባል። ስለዚህ ስትራክቸሩን እየጠበኩትኝ ነው። ዩኤስዲ ፔሮች እንደምታዩት ቡሊሽ ኮንፈርሜሽኖች ናቸው። ለኤንዚዲ ዩኤስዲ ዞን ቀርቧል። አሁን ግን ጂቢፒ ዩኤስዲ ገና አዲስ ዞን እዚህ ጋር ነው ያለ። ስለዚህ ይሄን ዞን እስኪነካው እየጠበቅን ነው። እቺ ካንድስቲክ ግን እንደዚህ ሆና ከዘጋች በጣም አሪፍ ነው ማለት ነው። ለምን ካለን ኢትስ ሞር ኦር ሌስ ሃመር ባንለው እንኳ ኢት ኢዝ ፎርሚንግ ኤ ቬሪ ሎንግ ዌክ ከታች ማለት ነው፣ ረጅም ዌክ ኤንድ ዘን ቦዲው ቱ ዲ አፕሳይድ ሄዶ እየዘጋ ነው ማለት። ስለዚህ ባይንግ ፓወር ብዙ እንደሆነ ስትሮንግ እንደሆነ ያሳየናል ማለት ነው። አንዳንድ እዚህ ጋር በጣም ስትሮንግ ሴሊንግ ሞመንት ተመሳይቶኛል። ዩሮ ኤንዚዲ ኢንትሪ ካሳየኝ በጣም አሪፍ ትሬድ ነው የሚሆነው። ፈርስት ታርጌት እዚህ አካባቢ and then second and then ሶስተኛ ይሄ ማለት ነው የሚሆነው። ዩሮ ጂቢፒ ሊኩዲቲ ቴክ አድርገዋል። ስትራክቸራል ሽፍት አሳይተዋል። ኦል ደ ፕሪቪየስ ዊክ ሊኩዲቲ ክሊር አድርገዋል። እነዚህ ማለት ናቸው። ናው ኤክስፔክቴሽናችን ኢንትሪ መጠበቅ ነው። ዜና አለ አይ ቲንክ አሁን ተኩል ሆኗል። ኦልሬዲ 3 ደቂቃ ሆኗል። ሰው ዜና ሙቭ እያደረገ ነው። ፕሮፎርማ አካውንት ስለሆነ ትሬድ አላረገውም አሁን ማለት ነው። ትንሽ ፍላሽ አውት ያደርግ። ሲጀመርም ዜና ልክ ሀፕን ካረገ በኋላ መግባት ሪስክ ኤሌመንታችሁን ይጨምራል። ስለዚህ ትንሽ ጠብቁት ስቴቢላይዝ እስኪያደርግ
ወይ ከዜና በፊት መግባት ነው፣ ካልሆነ ስቴብላይዝ እስኪያደርግ መጠበቅ ነው ማለት ነው። ሶ አም ገና ዌይት ፎር ዳት ማለት ነው። እነዚህ ናቸው ሶፋር የሚመስለኝ የምገባቸው ፔሮች። ሌሎች ካሉ ዲስከስ እናደርጋቸዋለን። ፎር ዲስ ዊክ እንግዲህ ሆፕፉሊ ጥሩ ትሬድ አግኝተን እንገላገላለን ማለት ነው ቻሌንጅን ፌዝ ዋን። ሶ ፋይናሊ አጠናቀናል ማለት ነው። ፈርስት ፌዙን ኮንክሉድ አድርገናል። ቴክ ፕሮፊት መንካት የማያስፈልገው ማለት ነው። ሶ ይህ ሳምንት የወሰድናቸውን ትሬዶች ትንሽ እንመልከታቸው ማለት ነው። በጣም አውርተንበታል። የመጀመሪያው ዩኤስዲ ካድ ነው ማለት ነው። ተናግሬ ነበረ። ቺንኪ ሌቭል ነው እየጠበቅኩ የነበረው ጋይስ። ሶ በ2 ሰዓት ውስጥ ነበረ ኤክሲኪዩት ያደረገው። ሶ ይሄ ሳምንት ሎወር ታይም ፍሬም ብሬክ ኤንድ ሪቴስት ነው ማለት ነው የነበረው። ሶ ብሬክ አረገ፣ ሪቴስት አረገ፣ ኢንትሪ ቫሊድ ነበረ። በጣም ሲምፕል የምንለው ትሬድ ታይፕ ነው ማለት ነው። ኤክስኪዩት አረግን፣ ሰክሰስፉል። ኦራይት፣ ወደሚቀጥሉት ትሬዶች ደግሞ በምንሄድበት ጊዜ 2 ትሬዶች ናቸው ማለት ነው። ድጋሚ ይሄንንም በደንብ አውርተንበታል። ዩሮ ኤዩዲ ነው ማለት ነው። ቡም። እቺን ሌቭል ካለፈ በኋላ ግን ምን ተባብለን ነበር? እዚህ ጋር ነግራችሁ ነበረ። ኢትስ አ ቬሪ ቬሪ ሃይ ሌቭል ኪ ሌቭል ወይም ደግሞ ሃየር ታይም ፍሬም ኪ ሌቭል ስለሆነ በቃ አኪሙሌት ያደርጋል፣ ስሎዳን ማድረግ፣ ሪጀክት ሊያደርግ ይችላል። እነዚህ አይነት ነገሮች ይኖሩ ነበረ። ሰው እኛ ግን ፕላናችንን ሪስፔክት አድርገን ስቴክ አድርገን ምንም አይነት ኤክሲኪዩሽን እዚህ ጋር ስላደረግን እንዲህ አኪሙሌት ሲያደርግ ኦልሞስት 1 ቀን አዝጎኝ ነው ልክ ይሄኛው ብሬክ ሲያደርግ ወረደ ማለት ነው አብሮት። ሶ ዛትስ ጉድ። በዛ መልኩ ነው ማለት ነው የሄደው። ልክ እዚህ አካባቢ ላይ ኦልሞስት በቃ ዘግተናል እኛ። ከዛ ደግሞ ሁለተኛው ትሬዳችን የሚሆነው 3 ትሬድ ዲስ ዊክ ማለት ነው። አይ ቲንክ ይሄንን ነው በቃ ትንሽ ያላየ ነው። ሎወር ታይም ፍሬም ኮንፍሉዌንስ ተጠቅሜ ነው ማለት ነው። እቺን ሞሜንተም ተከትሎ ይመጣል ብዬ ነው። ይሄ ሞሜንተም አንደኛ ስትራክቸራል ብሬክ ሰጥቶኛል። ሁለተኛ ደግሞ ምንድነው ማለት ነው ስቲል ሪሰንት ፕራይስ አክሽንን ሪስፔክት እያደረገ ነበር። ስለዚህ ቡም እቺን ብሬክ አረገ፣ ሪቴስት አድርገው ሪስፔክት ሰጠኝ። ሎወር ታይም ፍሬም ኢንትሬን ፈለኩ፣ አገኘው፣ ዘኢንድ ማለት ነው አጠናቀቅኩኝ። ኤኤምኤ ክሮስ ያደርጋል ብዬ እየጠበቅኩ ነበር፣ አደረገው። ስለዚህ ኤኤምኤ ኢኩቫለንት ፖይንት የምንለው ነገር ነው። ማለትም አንድ ነገር ብሬክ አድርጎ ወይም ሪጀክት አድርጎ የሚመለስበት ኤሪያ ማለት ነው። ስለዚህ ይሄ መመለሻ ወይም ሪጀክሽን ኤሪያው ነው ማለት ነው። ስለዚህ የሪጀክሽን ኤሪያው ከላይ መሆን አለበት እኛ ወደ ታች ትሬድ ማድረግ ከፈለግን። ስለዚህ ኦልሬዲ ያንን ታፕ ካረገ በኋላ ስለወረደ በጣም አሪፍ ነበረ። ሰው ሁለቱም ትሬዶች ይህን ይመስላል ማለት ነው። አካውንቱ ማኑዋሊ ስለዘጋሁት ነው ኤግዛክት ፖይንቱን ያገኘሁትኝ። ሶ 400 ዳን። አካውንቱን ትንሽ ብንመለከተው ይሄን ይመስላል ማለት ነው። አይ ቲንክ ከዚህኛው ወደዚህኛው አለፍም ማለት ነው። ሶ ኦቨርቪው ዲስ ዋዝ ኢት ኤንድ ዘን እዚህ ጋር ገባን። ብላክ ፍራይዴ እየደረሰ ስለሆነ ነው። ከረንት አካውንት ደረራ ኦልሬዲ አልፏል። ማክሲመም ሎስ ምናምን አይ ቲንክ አዲስ አካውንት ነው እያወራ ያለው። ስለዚህኛው እንሂድ። ይኸውላችሁ ስንት ላይ ነን? ማለፊያ ማለት 8% 5.4K። ሶ አሁን ሜንታሊቲያችን እስቲ እዚህ ጋር እንመልከተው። ሩሉን መከተል ምንድን ነው የሚጠቅመን በምትሉበት ጊዜ ሲወርድም በጣም አይወርድም፣ ከፍ ሲል ደግሞ ኮንስታንት ሆኖ ነው የሚለው ማለት ነው። ደ ሎወስት ዊ ወንት እዚህ ጋር ነበር ማለት ነው ትንሽ የሄድንበት። 1% እና 2% ነው በቃ ወርደን የምናውቀው። ትንሽ ወርደ 1.5 በቃ ደ ሎወስት የሄድኩት ማለት ነው። ስለዚህ እንደምታዩት በጣም በቃ ክሊን በሆነ መልኩ ኮንስታንት ነው ማለት ነው። ከፍ ይላል ሰምታይምስ እንደ ሎስ ያጋጥማል። ከፍ ይላል ኮንስታንት፣ ግን እንደምታዩት ወደ ላይ የሚሄድ ቻርት ነው ስትራቴጂያችሁ ሊሆን የሚገባው። ስለዚህ ሰምታይምስ ዲፕ ያደርጋል፣ ተደጋጋሚ ሎስ ያጋጥመናል። ከዛ ግን ወደ ላይ የሚሄድ ቻርት ነው እንደዚህ እንደምታዩት ቡም ማለት ነው። ስለዚህ ኮንክሉድ አድርገናል። ቀጣዩን ስቴፕ ደግሞ አብረን የምናይ ይሆናል ማለት ነው። ሰከንድ አልፈን ፔአውቱን ዲስትሪቢዩት አደርገዋለሁ ማለት ነው። ስለዚህ ሆፕፉሊ ብዙ ነገር እያያችሁበት ነው እዚህ ላይ ሩል መከተል፣ ሳይኮሎጂ ላይ መስራት፣ ከዛ በኋላ ሲምፕል እና ኢዚ በሆነ ስትራቴጂ ማለፍ፣ ሜክ ብር መስራት፣ ሜኪንግ ማኒ ፖሲብል እንደሆነ እንድታዩት ብዬ ነው ማለት ቻሌንጅ የምሰራው። ሶ ፎር ዲስ ዊክ አይ ቲንክ ይህን ኮንክሉድ እናደርጋለን ኔክስት ዊክ ላይ። ስለዚህ እቅዳችንን በደንብ እናወራለን። ግን ኦቨርኦል እቅዱ ምንድን ነው ማለት ነው? አይ ዋን ዱ 2 ትሬዶችን ነው የምፈልገው ማለት ነው። 2 ጥሩ ትሬድ ካገኘው እንጨርሳለን። ኤፍ ኖት ደግሞ ከፍ ዝቅ እያልን እናልፈዋለን ማለት ነው። 5% እንደመሆኑ ሞር ፕሪሳይስ የሆኑ ትሬዶችን ፈልገን
አንድ ጊዜ 1% ሪስክ እናደርጋለን። ሁለተኛው ላይ ደግሞ 1.5%። ስለዚህ 2% ሲደመር 3% 1 ካገኘን ሁለቱም ላይ 5% ኮንክሉድ አረግም ማለት ነው ቻሌንጅ። ስለዚህ በዛ መልኩ እናያለን ማለት ነው። ኔክስት ዊክ በደንብ እናወራበታለን። ፌዝ 1 ተጠናቋል። ቱ ዘ ኔክስት ጋይስ